ሁሉም ሰው ኢንተርናሽናል ማስተር ካርድ መያዝ ይችላል። ቪዛ ካርድ፣ ማስተር ካርዶችን እና ሌሎችንም የኢንተርናሽናል ፔመንት መፈጸም የሚያስችሏቸውን ካርዶች ማንኛውም ሰው መያዝ ይችላል። ከዚህ በፊት እንዳለው አሰራር ይሄ ከባድ አይደለም። ለምን እንደሆነ ልነግራችሁ ነው። ሁሉም ባንኮች በሚባል ደረጃ እነዚህ ኢንተርናሽናል ካርዶችን ማግኘት የምትችሉበትን መንገድ ብዙ ቦታ ላይ ያለሁኝ ሶሻል ሚዲያ ላይ ፖስት ያደርጋሉ። ትክክል ነው። ይህንን ማግኘት ይቻላል። ሁሉም ሰው ላይክ እንደ ኤቲኤም እንደ ሎካል ካርዳችሁ ኢንተርናሽናል ማስተር ካርዶችንም ወይም ኢንተርናሽናል ካርዶችን ማግኘት የምትችሉበትን ሁኔታ እነግራችኋለሁ። ይህንን ማድረግ ለምን ያስችለናል፣ ለምን ይጠቅመናል ካላችሁኝ፣ አንደኛው ኢንተርናሽናል ማስተር ካርዶችን ወይም ኢንተርናሽናል ካርዶችን መያዝ ፔመንቶችን ኢንተርናሽናል ፔመንቶች ካሉ አሊባባ ላይ፣ አማዞን እንዲሁም ሌሎቹ የኢንተርናሽናል ኢኮመርስ ፕላትፎርሞች ላይ በእነዚህ በኢንተርናሽናል ካርዶች ፔመንት መክፈል ትችላላችሁ። አንደኛው ጥቅም ይሄ ነው። ሁለተኛው ስፔሻሊ የድርጅት ባለቤቶች ፕሮዳክታችሁን ወይም ሰርቪሳችሁን ሶሻል ሚዲያ ላይ ማስተዋወቅ የምትፈልጉ ከሆነ በራሳችሁ ኢንተርናሽናል ካርድ በኩል ክፍያውን በዶላር እየከፈላችሁ ማስተዋወቅ ትችላላችሁ። ከዚህ በፊት በማርኬቲንግ ኤጀንሲ ወይም ይሄ ሶሻል ማርኬቲንግ ኤጀንሲ በሚባሉት በኩል የእናንተን ፕሮዳክት እና ሰርቪስ ፌስቡክ አድ፣ ጉግል አድ እና ሌሎችም የአድቨርታይዝመንት ፕላትፎርሞች ላይ እየከፈላችሁ ለነሱ ማለት ነው ለኤጀንሲዎች እየከፈላችሁ የምታሰሩትን የአድቨርታይዝመንት በራሳችሁ ማድረግ ትችላላችሁ። ይህንን የምታደርጉት እንዴት ነው? የራሳችሁን የሆነ ማስተር ካርድ ወይም ኢንተርናሽናል ካርዶችን በመያዝ ነው። ኢንተርናሽናል ካርዶችን እንዴት እንይዛለን? እንዴት ነው የምናገኘው? ከየት ነው የምናገኘው ካላችሁኝ፣ ቀጣይ በዩቲዩብ ቻናሌ ላይም እዚህ ቲክቶክ ላይ የምለቃቸው ቪዲዮዎች ይኖራሉ። እነሱን በመከታተል ቀጥታ እንዴት ማግኘት ትችላላችሁ፣ ካገኛችሁ በኋላስ ለምን አይነት ፐርፐዝ ነው እነዚህን ካርዶች የምትጠቀሟቸው የሚለውን ነገሮች ላይ ይሰራላችኋለሁ። ነገር ግን ዋናው ነገር ምንድነው? እነዚህን ካርዶች እንዴት ማግኘት ይቻላል ካላችሁኝ፣ ከዚህ በፊት እነዚህን ኢንተርናሽናል ማስተር ካርዶችን ወይም ኢንተርናሽናል ፔመንት መፈጸም የምንችልባቸውን ካርዶች ለማግኘት የምንቸገረው እያንዳንዱ ሰው የዶላር አካውንት መክፈት ስለማይችል ነበረ። ነገር ግን አሁን በተሻሻለው የብሔራዊ ባንክ አሰራር መሰረት እያንዳንዱ ግለሰብ፣ እያንዳንዱ ዜጋ ኢትዮጵያዊ የሆነ ከኢትዮጵያ ውጭ የሚኖር ዜጋ የራሱን የሆነ ዶላር አካውንት ልክ እንደ ብር አካውንት መክፈት ይችላል። የትኛውም ባንክ ላይ ሄዶ አንድ ግለሰብ የዶላር አካውንት ወይም ፎሪን አካውንት መክፈት ይችላል። ይህንን አካውንት ከከፈታችሁ በኋላ ምንድነው የምታደርጉት? ፎሪን ከረንሲ ወይም የምታገኙትን በዶላር ሊሆን ይችላል፣ በሪያድ ሊሆን ይችላል፣ በሌሎችም የኢንተርናሽናል ከረንሲዎች አካውንታችሁ ላይ ማስቀመጥ ትችላላችሁ። ይህንን ካደረጋችሁ በኋላ እነዚህ ያስቀመጣችሁትን የፎሪን ከረንሲ አካውንታችሁ ላይ ያስቀመጣችሁትን ፎሪን ከረንሲ ወደ ማስተር ካርድ እንዲጫንላችሁ በማድረግ የምትፈልጉትን የሶሻል ሚዲያ ወይም እነዚህ አዶች ሊሆን ይችላሉ፣ ዋሬቨር በኢንተርናሽናል ማስተር ካርድ መክፈል የምትችሉትን ነገር ሁሉ መስራት ትችላላችሁ ማለት ነው። ስለዚህ ከዚህ በፊት እንደነበረው አሰራር በጣም ከባድ አይደለም። እነዚህና መሰል አይነት ስራዎችን ለመስራት ከፈለጋችሁ